ሰላማዊት ተሾመ ይባላል። የ12ኛ ክፍል ተማሪ ነኝ። ስሜ ኢቫና ቴዎድሮስ ይባላል። 12ኛ ክፍል ተማሪ ነኝ። ስሜ ምህረት ፍስሐ ይባላል። 12ኛ ክፍል ተማሪ ነኝ። ስሜ ሳሮን አብርሃም ይባላል። የ11ኛ ክፍል ተማሪ ነኝ። ስለናት ከመምጣቴ በፊት የሆነ ኦርጋናይዜሽን ሄጄ ነበረ እና ስለናትን ኤክስፔክት ያደረኩት በዛ መንገድ ነበረ። ነገር ግን እዚህ ስመጣ ያገኘሁት ከጠበቅኩት በላይ የሆነ ነገር ነው ማለት ነው። ህፃናት ላይ ብቻ ፎከስ የሚያደርግ መስሎኝ ነበረ፣ ግን ብዙ የእድሜ ገደብ የለውም። በግሩፕም ከወጡም በኋላ ኬር ማድረጋቸውን አያውቁም። በቁጥር ትንሽ መስሎኝ ነበር። እንደገና ደግሞ ድርጅቱ ትልቅ ነው በጣም። መጀመሪያ የመጣሁት ሰው ሪኮመንድ አድርጎኝ ነበረ እና እዚህ በመጣበት ጊዜ በጣም ብዙ ፋን አክቲቪቲዎች ነበሩ። ስለናት ስመጣ የጠበቅኩት ዝም ብዬ ስራ ሰርቼ እሄዳለሁ ብዬ ነበረ። ግን እዚህ ያሉት ስታፎችም ልጆቹም ዌልካም እንድትሆኝ እንትን ያደርጋልና ፈን ነው እዚህ ለመሰሰል። እዚህ የጠበቅኩት የነበረው በተወሰኑ ህጻናት ላይ የሚያደርግ አተኩሮ የሚሰራ ይመስለኝ ነበረ። ግን የተለያዩ ነገሮች ላይ ሰዎችን በመርዳት ላይ ያተኮረ ነው። እዚህ ስለናት የበጎ አድራጎት ድርጅት ኪችን ወርክ ላይ ኢንፋንት ኬር እና አንዳንዴ ደግሞ ቱቶሪንግ እሰራለሁ። እኔ አሁን ከረንትሊ ቱተሪንግ እና ቻይልድ ኬር ላይ ነው ያለሁት። እዚህ እየሰራ ያለሁት በስለናት ውስጥ ኪችን ወርክ፣ ኢንፋንት ኬር እና ቱተሪንግ ነው። እኔ እዚህ እየሰራው ያለሁት እናቶችን በማገዝ እንዲሁም ልጆችን በማስጠናት። ብዙ አይነት ፕሮግራሞች አሉ። በዋነኝነት 8 ፕሮግራሞች አሉ። የመጀመሪያው ህፃናትን በተቋም ውስጥ ማሳደግ፣ ሁለተኛው ደግሞ ፋሚሊ ዩኒፊኬሽን ወይም ደግሞ ከቤተሰብ ጋር መቀላቀል፣ ሶስተኛ ፎስተር ኬር ወይም ያደራ ቤተሰብ፣ አራተኛ የሀገር ውስጥ ጉዲፈቻ፣ አምስተኛ የግሩፕ ሆም ወይም ደግሞ በቡድን የመኖር፣ ስድስተኛ የስፖንሰርሺፕ ፕሮግራም፣ ሰባተኛ የትምህርት ቁሳቁስ ድጋፍና ስምንተኛ እናቶችን ማብቃት። ወጣቶች እኛ ጋር ኑና ጊዜያችሁን አሳልፉ።